በህይወት የኖሩት እናት በጀርመን ሀገር ተገኝተዋል። ድር ካልገባና አይቀብሩንም እንዴ? እኔ ምን አውቃለሁ? እኔ ከዚህ በፊት ሞቼ አላውቅም። እሱማ እኔም ትዝ አይለኝም። ግን ሲጀምር ለምን እንሞታለን ማለት እና ቆመህ ልትቀር ነው እንዴ ሐሳብ? እኔ ምን ያስቆመኛል? አልተኛም እንዴ? እነዚህንና መሰል ቪዲዮዎችን ይዤ መጥቻለሁ ማለት ነው። እስከ መጨረሻው ተከታተሉ። ወሬዎች ተሰምተዋል። አዳዲስ ከሰማናቸው ውስጥ ደግሞ የእሸቱ መለሰ የዩቲዩብ አካውንት መመታትና አደጋ ላይ መውደቁ ነው ማለት ነው። ይህንን አስመልክቶ የምነግራችሁ ይኖራል። አብራችሁ ቆዩ። እንዲሁም ደግሞ ማራኪ ወግ ላይ የቀረበችዋ ሴትዮ በተለያዩ ሶሻል ሚዲያዎች የተለያዩ ተቃውሞዎች፣ የተለያዩ ትችቶች፣ የተለያዩ ኮመንቶች እየተሰጡ ነው። እሱንም እናያለን። በሌላ በኩል ደግሞ በሳምንት ውስጥ ከነበሩና አነጋጋሪ ከነበሩ ነገሮች ውስጥ የአስቴር አወቀ ዘፈን መለቀቅ ነው ማለት ነው። ላለፉት 40 ዓመታት አስቴር አወቀ ምን ሰራች? በሚሊኒየም አዳራሽ ምን ነበር የተከናወነው? ነገርስ ምንድነው? ምን አዳዲስ ነገሮችን ይዛ መጣች? እናያለን። በመጨረሻም የተለያዩ ሰሞነኛ ቫይራል የሆኑ ቪዲዮዎችን እንዲሁም አነጋጋሪ የሆኑ ቪዲዮዎችን እናያለን። ኮመንት እንሰጣለን። ሁላችሁም እስከ መጨረሻው ተከታተሉ። እንቀጥል። እንደሚታወቀው የእሸቱ መለሰ ዩቲዩብ አካውንት ዶንኪ ቲዩብ ላለፉት 7-10 ዓመታት ማለት ይቻላል ኦልሞስት ከ7 እስከ 10 ዓመት የቆየ ዩቲዩብ ቻናል ነው። ስለዚህ በዚህ ዓመታት ውስጥ ብዙ ነገሮችን ሰርቷል። እንደ ማህበረሰብም እንደ ግለሰብም እንደ እርዳታ ድርጅትም የሰራቸው ብዙ ነገሮች አሉ። እነዚያ ነገሮች ደግሞ ፍሬ አፍርተው በውስጡ ብዙ ሰራተኞችን እያስተዳደረ ይገኛል። ስለዚህ እነዚህን ሰራተኞች እያስተዳደረ በሚገኝበት ሰዓት ሰራተኞች ለመክፈል መቸገሩ አደጋ መግባቱንም አሳውቆናል ማለት ነው። ስለዚህ የዩቲዩብ አደጋ መግባቱ እንደኔ የተለያዩ ሪፖርቶች የተለያዩ ነገሮች ሊኖሩ ይችላሉ ተብሎ ይታሰባል። ግን ይህንን አካውንት አሁንም ወደ ነበረበትና የሚሰራቸውን ስራዎች በጎ ስራዎች ስለነበሩ ለማህበረሰቡ የሚጠቅሙ የጀመራቸው ብዙ ፕሮጀክቶችም ስላሉ እንዲሁም ደግሞ ሰራተኞቹ መበተን እስከሌለባቸው ድረስ ሁላችሁም ጆይን አድርጋችሁ የምትችሉትን በማድረግ የዩቲዩብ ቻናሉን መታደግ የሚቻልበት መንገድ ማመቻቸት ይቻላል ማለት ነው። በሌላ በኩል ደግሞ እንግዲህ ሰሞነኛ ወሬ እንደነገርኳችሁና እንዳያችሁት የአስቴር አወቀ የሙዚቃ ኮንሰርት በሚሊኒየም አዳራሽ የተለያዩ ሰዎችን ግርምት ላይ ጥሏል። ይህንንም አየነው። በበኩላችን አስቴር አወቀ የምንጊዜም ዘፋኝ የምንጊዜም ምርጥ ዘፋኝ ከምላቸው ከማደንቃቸው በሕክምናው ዓለም ውስጥ ከአንገት በላይ ስፔሻሊስት በመሆን ብዙ ስራዎችን እየሰራ ያለ የሚገኝ ሐኪም ነው። የተወሰኑ ሐኪም ግሩፖች ደግሞ እሱን ወቀሳ ሲያደርጉበት በዚህም ፍጥነት እንዴት ሰርጀሪ ይሰራል፣ በዚህም ፍጥነት እንዴት ይህን ያህል ሰዎች ይሰራሉ የሚል ኮመንቶችን ሲሰጡ ነበር። እሱ ደግሞ በምላሹ የተለያዩ ኮመንቶችን የተለያዩ መልሶችን ሲሰጥ ነበር ማለት ነው። ስለዚህ የማወዛጋቢ ነው። ቦታዎች ላይ ሄደን እንድናገለግል በር ከፋች ነው። ይልቁንስ እሱን ክሪቲሳይዝ ከማድረግና ኔጌቲቭ ነገር ከማለት እንዴት ይሄን ያህል ሰርጀሪ በዚህ ደቂቃ ውስጥ በዚህ ሰዓት ውስጥ በዚህ ቀናት ውስጥ ያልቃል ከማለት የምንችለውን አስተዋጽኦ በምንችለው ሙያችን በያለንበት ቦታ በምንችልበት ቦታ ብናደርግ ባይ ነኝ። ይህ መልእክቴ ነው። እናንተ ምን ትላላችሁ? እንደዚህ አይነት ነገሮች የምንሰማው ከውጭ የሕክምና ቡድኖች እየመጡ ይሄን ይሰራሉ፣ የተለያዩ ከዚህ ሀገር እየመጡ ይሄን ይሰራሉ የሚባል ነበር። አሁን ደግሞ በሀገራችን ሐኪሞች እነዚህ ስራዎች ይሰራሉ ወይም ደግሞ የዘመቻ ስራዎች መጀመራቸው ይበል የሚያሰኝ ነው። ስለዚህ እንደዚህ አይነት ነገሮች መቀጠል አለባቸው፣ ማበረታታት አለባቸው። ነገር ግን ኔጌቲቭ የሚሰጡ ወይም ደግሞ ኔጌቲቭ ኮመንት የሚሰጡ ሐኪሞች ደግሞ ባለሙያዎች ደግሞ ፕሊዝ ከቻላችሁ እንደሱ ማድረግ የምትችሉበትን ነገር ብታመቻቹ፣ ካልቻላችሁ ደግሞ የሰውን ስራ ብታሞግሱ መልካም ነው የሚል አስተያየት አለ። ሌሎቻችሁስ ምን ትላላችሁ? ኮመንት ሴክሽኑ ላይ ቁጭ አድርጉልኝ። ምክንያቱም ይህ ልናበረታታው የሚገባን የሕክምና ስራ እንጂ
በኔጌቲቭ ሀሳብ የምንይዘው አይደለም። ቢኮዝ በሀገራችን ሐኪሞች በሀገራችን ልጆች ሂዶ በነፃ ማገልገል ማለት ትልቅ ምርታ ነው። አሁን ታውቃላችሁ የሕክምና ወጪ ምን ያክል እንደሆነ። ስምህን ማን ልበል? አራጋው እባላለሁ። የስነ ዜጋ መምህር ነኝ። በጣም ጥሩ። ምንህን ያመመህ? ውስጤን ነው የሚያመኝ። ማንነቴን የተነካው። አልገባኝም። ምን ሆነ ያልገባ? በቃ በሽታው በማህበረሰቡ ውስጥ ንቁ ተሳትፎ እንዳይኖረኝ ነው ያደረገኝ። አንተ ያማን ምንድነው የምትቀባጥረው? አሞኝ ማን የመጣሁት? የመሳደብ መብት ደግሞ የለህም። ክላስ ጀመርክ እንዴ? ጭራሽ መብትና ግዴታን እዛው ለተማሪዎች ንገራቸው። እኔ አባት ያመመህን በስነ ስርዓት የምትናገር ከሆነ ተናገር። የመናገር መብቴን አትንፈገኝ ሰውዬ። ይኸውልህ ስማኝ፣ የሰውነት ክፍሎቼ እንዳለ ተሰብስበው ሰላማዊ ሰልፍ ነው የወጡብኝ። የሚወጣ ነገር ይውጣ። አባቦ ተነሱታ። ምን? ደንበኞችህን እኮ በስነ ስርዓት የማስተናገድ ግዴታ አለብህ። ይሄኔ ሲቪክስ ዲ ይሆናል ያመጣው። ምን አገባ? ኤፍ ነው ያመጣሁት። ውጣ። ማነህ? ተረኛ አስገባልኝ። እወጣለሁ ግን አሳያለሁ፣ ከሳለሁ። በአንቀጽ 9.9 ንዑስ አንቀጽ እዚያው አካባቢ መሰረት። ኧረ እባክህ አስወጣልኝ። እሺ ቁጭ በል። ስምህን ማን ልበል? እኔ ተሰማ እባላለሁ። የህብረተሰብ መምህር ነኝ። ቆይ ወረርሽ ይገባል የትምህርት ቤት? ምን አልከኝ? ምን ያመመህ? ዶክተር ሆዴን ያመመኝ። ከእምብርቴ በስተ ሰሜን ምስራቅ በኩል 30 ዲግሪ ገባ ብሎ ነው የሚቆርጠኝ። ሰሜን ምስራቅ ቤት በኩል ማለት አልገባኝም። እንዴት ነው የሚያደርገው? ምን መሰለህ ዶክተር፣ ልክ እንደ ስምጥ ሸለቆ ይሰነጥቀኛል። ይሰንጥቀህ? አቦ የቱ ጋር ነው የሚሰነጥቀህ? በሰሜን ምስራቅ በኩል አልኩህ እኮ ዶክተር። ተረኛ አስገባልኝ። ሰላም ነው ዶክተር? ምን ሰላም አለ? ቁጭ በል። አንተም አስተማሪ ነህ? አዎ ፊዚክስ አስተማሪ ነኝ። የፈራው ምን ነው ችግር አለ ማለት? እስኪ ምንድን ነው ያመመህ? ግልጽ አድርገህ ንገረኝ እንዳታንዛዛ። እሺ ችግር የለውም። እግሬን ነው ያመመኝ። ጥሩ። መቼ ነው የጀመረ? ትናንት ነው። ምን መሰለህ ዶክተር፣ 100 ኪሎ ግራም የሚመዝን ቦክስ ተሸክሜ በ30 ሜትር ፐር ሰከንድ ፍጥነት ለ30 ደቂቃ እየተጓዝኩ ነበርና at the middle high pressure was applied on my leg and that is because of a high force in a small area which is 2 meters square. ዶክተር can you calculate the pressure? ተረሱታ እንዴ ሊያቀልልኝ ነው እንዴ ዛሬ? ቆይ እንዴ ጭራሽ ካልኩሌት አድርጊልኛል እንዴ? ዶክተር ተረኛ አላስገባ። አልፈልግም። ደግሞ ማትስ አስተማሪ ነው። ኤክስን ፈልግ ሊለኝ ነው። የአሁኑ እንኳን ባዮሎጂ አስተማሪ ነው። አረ ግባ በለው። እንግዲህ እዚህ ጋር መረዳት የምንችለው እያንዳንዱ ሰው ወደ ሕክምና ቦታ በሚመጣበት ጊዜ የሚገልጽበት የራሱ ያገላለጽ ዘዴ ያለው። ያገላለጽ ዘዴውን በመረዳት በማስተዋል በመገንዘብ ሊያዝገን ይችላል፣ እንዲሁም ደግሞ ሊያበሳጨን ይችላል። ነገር ግን ወደ ዋናው እንዲመለስና ወደ መጣበት ዓላማ እንዲሄድ የማድረግ የባለሙያው ግፊት መኖር አለበት ብዬ ነው የማምነው። አንድ ታካሚ መጥቶ ስለ ሕክምና ወይም ደግሞ ስለ ህመሙ በሚናገርበት ጊዜ አንደኛ መናገር ያለበትን ነገር እንዲናገር ፍሪደም ይሰጠዋል፣ ምን እንዳመመው ምን እንደሚሰማው። ነገር ግን እያንዳንዱ ታካሚ ደግሞ የሚሰጠው ታይም አለ። አንድ ታካሚ አንድ ኦፒዲ ላይ የሚቆየው ለስንት ደቂቃ ነው የሚለው ነገርም ዲተርማይን የሚደረግ ነው ማለት ነው። ስለዚህ ይህንንም ታሳቢ የሚያደርጉ ነገሮች